ብዙ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ ላይ አታተኩርም ይባላል። ይሄ እንግዲህ ኢየሱስ ክርስቶስን ስቅለቱን ለማሰብ የተሰበሰበ መኪና ነው። አያችሁ፣ ከተማውን ጭንቅንቅ አድርጎ ከተማው ኦልሞስት ስቶፕ ባይሆን ቆሟል። ይሄ ሁላ ሰው ስራውን ትቶ የጌታ ኢየሱስ ክርስቶስን ስቅለት ለማሰብ ነው የተሰበሰበው በደብረ ሳሌም መድኃኔ ህማሙን እያሰበ ነው የሚገኘውና ብዙ ጊዜ ስለሚገርመኝ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ ላይ አታተኩርም ይባላል። አንዱና ግልጹ የሚታየው እንግዲህ ይሄ ስቅለት በዓል ነው። የሁላ ሰው ምንም እያደረገ አይደለም። ኢየሱስ ክርስቶስ በዚህ ዕለት መሰቀሉን የዛሬ 2017 ዓመተ ምህረት መሰቀሉን መታመሙን ለኛ ብሎ መገረፉ ተብሎ ነው ይሁላ ሰው የተሰበሰበው። 3 ሰዓት ሲሆን ምን አለ፣ 6 ሰዓት ሲሆን ምን አለ፣ 9 ሰዓት ሲሆን ምን አለ፣ በየትኛው ሰዓት ሞተ፣ ትውልዱ እንዳይረሳው ነው፣ ሌላ ነገር አይደለም። ኢየሱስ ክርስቶስ ለዓለም ያደረገውን ነገር ትውልዱ እንዳይረሳው፣ አዲሱ ጄኔሬሽን የተከፈለለትን ዋጋ እንዳይረሳ እንዲያስብ የሞተለት አምላክ እንዳ